አይ ነው ቆይቻለሁ የሬዲት ስቶሪ መጥቼ ከነገርኳችሁ ግን እስቲ ዛሬ ያየሁትን አንድ ሬዲት ስቶሪ ልንገራችሁ ማለት ነው ሶ ገርልፍሬንድ እና ቦይፍሬንድ ናቸው ለ7 አመት ዴት አድርገዋል አብረው ነበሩ ከዛ ኤንጌጅ ሆኑና ሊጋቡ ሰርግ ቆረጡ እና 6 ወር ሲቀረው ሰርጉ ሰውየው ቺት አረገባት ማለት ነው ከዛ በኋላ ይቅርታ አደረገችለት ላይክ 7 አመት አጥፍቻለሁ አብሬው ስለዚህ ኢትስ ኦኬ ይቅርታ አድርግለትና ጀስት ህይወታችንን እንቀጥለው ይቅርታ አደረገችለት ከዛ ሰርጉ 2 ወር ሲቀረው ጥሏት ጥፍት አልፈልግሽም ብሎ መጀመሪያ ይቅርታ አርጋለት ከነበረችው ሴት ቺት ካደረገባት ሴት ዮጋ ሆኖ ማለት ነው ጥሏት በቃሽኝ ብሎ ሰርጉን ካንሰል አድርጎ ጥሏት ወጣ ማለት ነው ከዛ ሴትዮ ትጎዳለች ታዝናለች ምናምን ይበለኝ እጄን ምናምን አልቻ ፈረንጆች ናቸው ይበለኝን አያውቁትም ይበለኝ ሂትሚ ያለች ማለት ነው ከዛ በኋላ ምን ይሆናል ከዛ ሴትዮ ጋር በቃ ተጠቃለለ መኖር ጀመረ ምናምን ከዛ ከአንድ አመት በኋላ ጀለስ ሞተ ከዛ ነገራችሁ እዚህ ሀገር የላይፍ ኢንሹራንስ የሚባል ነገር አለ አክቹሊ ኤኒዌር ነው ያለው ላይፍ ኢንሹራንስ ሁለቱ በፊት በፍቅር ባሉ ሰዓት እሷም እኔ ከሞትኩ ብሩ ለሱ ይሰጥ እሱም እኔ ከሞትኩ እሷ ብር ይሰጥ ተባብለው ቤኔፊሻሪ የሚባለውን ሰው ፓርት ተሞላልተው ነበረ ከዛ አጅሪት በተለያዩበት ጊዜ አውጥተዋለች ኦፍ ኮርስ ተለያይቷል እሱ ቤኔፊሻሪ ሊሆን አይችልም ከዛ ላይ አውጥተዋለች እሱ ግን እረስቷታል ማለት እረስቷታል እንደዚህ ጠላታችሁ እርስት ያርጋችሁ በቃ ተንኮል ምናምን ሲያስብ እርስት ያርጋችሁ እረስቶታል ከዛ ጀለስ እንዳልኳችሁ ሞታ አይቀርም ድብና አለ ማለት ነው ከዛ ሞተ ከዚህ ሴትዮ ጋር እየኖረ አስረግዟታል ልትወልድ ነው ምናምን በቃ ኑሮውን ጀምሯል ሲሞት ቤኔፊሻሪ ተብሎ ኢንሹራንስ ካምፓኒ $100,000 ለመስጠት ለዚች ለኤክስየው ደወል ህጉ በሚለው መሰረት 100,000 ብሩ ለሷ ተሰጣት ማለት ነው ከዛ አሁን እሷ ልጅ ጻፈችው ይሄን ታሪክ ባይተው እቺ 100,000 ብር ያገኘችው ሴትዮ ልጅ ጻፈችው ምን ላርግ ብላ ማለት ነው ምን ላርግ ብላ ኤኒዌይስ ከዛ በኋላ ያቺኛው እርጉዟ ሴትዮ ደግሞ ለኔ ይገባኛል ብሩን አሰጭኝ ከዛ ዘመድ አዝማድ በሙሉ አረስጪ ምናምን ይደብራል ይያሏት ነው እሷ ደግሞ የተከዳውበት የላቤ ዋጋ ነው ምናምን ወይ ካልሆነ ለጻኑ መምሰል አላረገኝ ለልጁ 18 አመት ሲሞላው የሚነካ ብር ብዬ በባንክ ላስቀምጥለትና የቀረው ግን አርጌ ለብላው እያለች ነው ምን ይሻለኛል አማክሩኝ ነው እያለች ያለችው እኔ ግን እምላችሁ ማለት ነው እንደዚህ ብድል ያረጋችሁ እንደዚህ ያስለቀሳችሁ እንደዚህ እንባችሁን ያረጋው እንደዚህ ሰው ፊት ያረጋችሁ ኤክሳችሁ እርድብና አንጀታችሁ ያላችሁበት ሰው ሲሞት የድሩ ብር ይድረሳችሁ በቃ ወይኔ